እንደ ፕሮፌሰር ጃንግ ገለጻ እስራኤል እርሷን የማፍረስ ፍላጎቷ ብዙ እቅዶችን የወጠነ ነው ይላሉ። አንደኛ፣ ሶስተኛው የአይሁዶችን የሰለሞን ቤተ መንግስት መገንባት። ሁለተኛው የሃይማኖት ጦርነት በአረቦችና በፐርሺያ መካከል ማለትም በኢራን መፍጠር። ሶስተኛው ጦርነቱን ከጂኦ ፖለቲካል ዋር ወደ ሲቪል ዋር መቀየር ነው ይላሉ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች፣ ዛሬ የፕሮፌሰር ጃንግ ገለጻን በሶስት ነጥቦች ላይ አባይ ትኩረታችንን አድርገን ጥልቅ ትንታኔዎችን ይዘን መጥተናል። በመጀመሪያ ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ ቤተሰብ የሆናችሁ ደግሞ ላይክ በማድረግ ጀምሮ አስተያየት ሀሳብ ካላችሁ በኮሜንት መስጫ ሳጥን ውስጥ አስቀምጡ። በመቀጠል የፕሮፌሰሩን ጥልቅ ገለጻ እንመልከት። እስራኤል በአልአቅሷ መፍረስ ምን ትጠቀማለች በሚለው ዙሪያ ፕሮፌሰሩ እንደሚሉት ባሳለፍናቸው ቀናቶች እስራኤል ወደ አቅሷ እየቀረበች መጣለች ይላሉ። ፕሮፌሰሩ ይህ እንዴት ሊሆን ይችላል ካላችሁ፣ ከአልአቅሷ መስጂድ ስር ዙሪያውን እየቆፈረችው ያለው ነገር አርኪኦሎጂ ጥናት እያደረገች ሳይሆን ወደ መስጂድ አልአቅሷ ፋውንዴሽን ለመቅረብ እየተጠቀመችው ስትራቴጂ ነው ብለው ይጀምራሉ። እስራኤል አልአቅሷን የማፍረስ ፍላጎቷ ብዙ እቅዶችን የወጠነ ነው ይላሉ ፕሮፌሰር ጃንግ። አንደኛ፣ አይሁዶች ሶስተኛውን የሰለሞን ቤተ መንግስት ብለው የሚጠሩትን ለመገንባት ይህ የአቅሷ መስጂድ መፍረስ አስፈላጊ ነው ይላሉ። የአቅሷ መስጂድ መፍረስ ተከታታይ ሁለት እቅዶቻቸውን በተሳካ መልኩ እንደሚተገብረላቸው ሙሉ እምነት ይዘው ይንቀሳቀሳሉ ነው ያሉት። ሁለተኛው የሃይማኖት ጦርነት በአረቦችና በፐርሺያ ማለትም በኢራን መካከል መፍጠር ነው ይላሉ። ይህ ደግሞ እንዴት ሊሆን ይችላል ካላችሁ፣ አሁን እየታየ ያለው ነገር ይህን ያመለክታል። አረቡ ዓለም አሁን እንደሚታየው ግማሹ የኢራን ግማሹ ደግሞ አሜሪካ ጎን ቆሞ እንደሚታየው ሁሉ ማለት ነው። ወዲህ መገንባት ላሰበችው ሶስተኛ ቤተ መቅደስ፣ ወዲያ ደግሞ የቤተል መቅዲስን መፍረስ ኢራን ማፍረስ ተከትሎ የተባበረ የአረቦች ክንዳቸውን ኢራን ላይ እንዲያሳርፉ ማድረግ ቱርክ፣ ጆርዳን፣ ዱባይ፣ ባህሬን፣ ሳውዲ የመሳሰሉትን ጨምሮ እስልምና ቦታ የተሰጠውን የተቀደሰውን ሶስተኛውን ቤተል መቅዲስ ማፍረስ ማለት እነዚህን ሀገሮች ቁጣ መቀስቀስ ማለት ነው። በነገራችን ላይ የአርኪኦሎጂ ጥናት የሚደረግበት ቦታና ማለትም ቴምፕል ማውንት የሚባለው ከመስጂድ አልአቅሷ ከዋናው 300 ወይም 500 ሜትር ብቻ ነው የሚርቀው ነው የሚባለው። ኢራን ባለፉት ሳምንታት ወደ እስራኤል ከላከቻቸው ሮኬቶች መካከል ከመስጂድ አልአቅሷ አቅራቢያ የሚገኘውን በግምት ከግማሽ ኪሎ ሜትር አካባቢ የሚገኘውን ቸርች ላይ ጉዳት አድርሷል። ይህ ማለት ደግሞ አያጅቦ ሳታማኸኝ ብላ እንዲሉ ኢራንን ወደ እስራኤሎች ሴራ እየቀረበች እንደሆነ ያመላክታል ባይ ናቸው ፕሮፌሰሩ። ይህ ጦርነት በሶስተኛው እቅዳቸው ማለትም ቤተል መቅዲስ መፍረስ ከተሳካላቸው ጦርነቱን ከጂኦ ፖለቲካል ዋር ወደ ሲቪል ዋር መለወጥ ዓላማቸው አድርገው ወጥነዋል ነው የሚሉት። ከዚህ ደግሞ ማለትም የተባበሩት አረብ ኤምሬቶች የሙስሊም ሀገራት የቤተል መቅዲስን መፍረስ አስመልክተው የተባበረ ክንዳቸውን ፐርሺያ ላይ ወይም ኢራን ላይ ካሳደሩ የእርስ በርስ ጦርነት ከጂኦ ፖለቲካል መልኩን ቀይሮ ወደ እርስ በርስ ጦርነት ይሄዳል ነው የሚሉት። ይህ ነው የሚያሰጋው ማለት ነው። የአቅሷ መፍረስ ብዙ መዘዞችን ይዞ ይመጣል። ይህን ይሆናል ብላችሁ ታስባላችሁ ሆይ? ውድ ተመልካቾቼ ሀሳብ ካላችሁ በዚህ ዙሪያ ሀሳባችሁን ኮሜንት ቦክስ ላይ አስቀምጡ።